ሁሌም ፊታችን ላይ ብቻ ሳይሆን ትኩረት ማድረግ ያለብን መላ ሰውነታችንን መንከባከብ ይኖርብናል። ዛሬ ደግሞ ለእጃችን ለእግራችንና ለመላገላችን የሚሆን በቤት ውስጥ የሚዘጋጅ ስክራፕ ነው። የሞተ ቆዳን የሚያነሳ የተሸበሸበን የሚወጥር ለስላሳና የሚያምር እንዲሁም ደግሞ የጠቆረን ቦታ የሚያቀላ እንደተጠቀምነው ወዲያ ውጤት የሚያሳይ ቀላሉ ቤት ውስጥ ባሉ ነገሮች ብቻ በመስራት ገላችንን እጃችንን እግራችንን ለስላሳ እንደሆነ እንዳብረቀረቀና ንጹህ ቆዳ እንደሆነ ማመን ነው የሚያቅታችሁ። የእውነት ባንዴ ነው ይሄን ሁሉ ለውጥ የሰጠኝ። ከምንም በላይ ሶፍት ነው የሚሆነው ሰውነታችሁ በጣም የጻን ልጅ ቆዳ ይመስል በጣም ነው የሚለሰልሰው። እንደገና ጽድት ያለ ምንም አይነት ቆሻሻ ላው ላይ አታዩበት ምንም አይነት ጥቁረት አይታይም። ሁሉንም ፍቅፍቅ አድርጎ ነው ቆሻሻውን ሁሉ የሚያጸዳው። እንግዲህ መላ ሰውነቴን የተጠቀም እንደምትመለከቱት እጄ ጥፍሬን ሁሉ በቃ የጻን ልጅ እጅ ነው ያስመሰለው። በፊት እንደዚህ ያልነበረም በስራ በጣም ተጎሳቅሎብኝ ነበር። ሰላም ቤተሰብ እንኳን ወደ ዝጎራቲው በሰላም መጣችሁ። ሜሮን ነኝ። እንግዲህ ዛሬም እግዚአብሔር ወዶና ፈቅዶ በድጋሚ በአዲስ ቪዲዮ ተገናኝተናል። ለዛሬ ደግሞ ይዤላችሁ የመጣሁት ልክ መግቢያው ላይ እንደነገርኳችሁ የሰውነት ስክራፕ ነው። አሰራሩን እንደሚከተለው አሳያችኋለሁ። ከዛ በፊት ግን ለቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ አሰራሩ ገባለሁ። አብራችሁን ቆዩ። ይሄን ቦዲ ስክራፕ ለማዘጋጀት በመጀመሪያ የሚያስፈልገን ስኳር ነው። ስኳር ለቆዳችን የሚሰጠን ጥቅም ማንኛውም በቆዳችን ላይ ያሉ አላስፈላጊ የሆኑ ሻካራ ነገሮችን ያራግፍልናል። የሞቱ የቆዳ ሴሎችን ያስወግዳል። የቆዳ መሸብሸብን ይከላከላል። እንዲሁም ቀስ በቀስ ጠባሳን ያጠፋል። ንጹህና የሚያምር ቆዳ ይሰጠናል። 2 ማንኪያ እንጠቀማለን። በመቀጠል የሚያስፈልገን ቡና ነው። ቡና ማንኛውም ያላችሁን ቡና መጠቀም ትችላላችሁ። እኔ እዚህ ጋር እየተጠቀምኩ ያለሁት ኑስካፌ። ቡና በአንቲኦክሲዳንት የበለጸገ ሲሆን የደም ዝውውራችንን በማስተካከል ጤናማ ቆዳ እንዲኖረን ያደርጋል። ብጉርን ያከስማል። ማንኛውም በቆዳችን ላይ ያለ ቁስለትን ያክምልናል። የፀሐይ ቃጠሎን ያስታግስልናል። እንዲሁም በተመሳሳይ በቆዳችን ላይ ማንኛውም አላስፈላጊ ነገሮችን ያራግፍልናል። ንጹህና ለስላሳ የሚያበራ ቆዳ ይሰጠናል። 2 ማንኪያ ተጠቅሜያለሁ። በመቀጠል የሚያስፈልገን 1 ማንኪያ ማር ነው። ማር እንግዲህ ለቆዳችን እጅግ በጣም ብዙ ጥቅሞች አሉት። አንቲባክቴሪያ ነው። የተለያዩ ባክቴሪያዎችን ያስወግድልናል። ቆዳችንን ሃይድሬት ያደርጋል፣ ሞይስቸር ያደርጋል። በቆዳችን ላይ ብጉር ጠባሳና ቁስለት ካለብን ያክምልናል። እንዲሁም በሰውነታችን ላይ ቆሻሻን በማጽዳት ንጹህ ቆዳ እንዲኖረን ያደርጋል። በመቀጠል የሚያስፈልገን የኮኮናት ዘይት ነው። የሰውነታችንን ቆዳ ዲሃይድሬት ያደረገ የሚያምርና ለስላሳ ወዙን የጠበቀ ቆዳ እንዲኖረን ያደርጋል። በዚህ ምትክ የኮኮናት ዘይት ከሌላችሁ የወይራ ዘይትም መጠቀም ትችላላችሁ። በመጨረሻ የሚያስፈልገን ቦዲ ሻምፖ ነው። ማንኛውም ገላችሁን የምትታጠቡበትን ሻምፖ መጠቀም ትችላላችሁ። 1 ማንኪያ ተጨምሩበታላችሁ። ሻምፖ እንግዲህ ስክራፓችንን ጥሩ የሆነ ይዘት እንዲኖረው በደንብ እንዲቀላቀልና ደግሞ ሰውነታችን ላይ በመነቀባበት ሰዓት ሳሙና ነክ ነገር እንዲኖረው ቆዳችንን በደንብ ሞር እንዲያጸዳልን ያደርግልናል። ሁሉንም ባንድ ላይ አድርገን እንቀላቅላለን። በመጨረሻ የሚሰጠን ውጤት ይሄን የመሰለ ስክራፕ ነው። እኔ ለአንድ ዙር ብቻ ነው የሰራሁት፣ ግን በርከት አድርጋችሁ ሰርታችሁ አስቀምጣችሁ ሻወር በመትወስዱበት ሰዓት መጠቀም ትችላላችሁ። ስንጠቀመው መችና እንዴት መጠቀም አለብን የሚለውን እነግራችኋለሁ። አብራችሁን ቆዩ።
አጠቃቀሙ በመጀመሪያ ሻወር ከወሰድን በሳሙና ወይም በሻምፖአችን ገላችንን ከታጠብን በኋላ በመጨረሻ ይሄንን ሰውነታችን ላይ አፕላይ በማድረግ ከ5 ደቂቃ እስከ 8 ደቂቃ እዛው ሰውነታችን ላይ ማሳጅ አድርገን ላው ላይ የቀሩ ቆሻሻዎች ድፎች ወይም የሞቱ ቆዳዎችን እንዲያራግፍልን እዛው ላይ በደንብ አድርገን ከ5 ደቂቃ እስከ 8 ደቂቃ እናሻዋለን መላ ሰውነታችንን ከፊታችን ውጪ መላ ሰውነታችን ከአንገታችን ጀምሮ እጃችን እግራችን ሁሉ ነገራችንን ማሳጅ እናደርግና ልክ ከ8 ደቂቃ በኋላ እንለቃለቃለን ከዛ በኋላ ምንም አይነት ሳሙና መጠቀም አያስፈልግም የቦዲ ሎሽናችንን ተቀብተን በዛውን ተዋለን ማለት ይሄንን ቦዲ ስክራፕ በየስንት ቀኑ እንጠቀም ካለን ለምሳሌ ሰውነታችንን ሻወር በየቀኑ የምንወስድ ከሆነ ግዴታ ይሄንን በየቀኑ መጠቀምም የለብንም በአራት ቀን አንዴ ወይም በሳምንት አንዴ ብንጠቀመው በቂ ነው ውጤቱን ደግሞ ልክ የተጠቀምነው ቀን ጀምሮ ነው የሚያሳየን ለስላሳ ያማረ የሚያብረቀርቅና ንጽት ያለ ቆዳ ነው የሚሰጠን በተለይ በጣም ስራ የሚበዛባችሁ እጅና እግራችሁ ቶሎ የሚበላሽባችሁ ፈጣን ለውጥ ለማምጣት የምትፈልጉ ከሆነ ይሄንን ስክራፕ በውጤቱ ደስተኛ እንደምትሆኑ አልጠራጠርም ምክንያቱም እኔ ባንድ ዙር ብቻ ተጠቅሜ እጅግ በጣም ደስ የሚል ለውጥ ነው ያየሁበት እንደምትመለከቱት ስክራፑን ከተጠቀምኩ በኋላ እጄ እንዴት ለስላሳ እንደሆነ እንዳብረቀረቀና ንጹህ ቆዳ እንደሆነ ማመን ነው የሚያቅታችሁ የእውነት ባንዴ ነው ይሄን ሁሉ ለውጥ የሰጠኝ ከምንም በላይ ሶፍት ነው የሚሆነው ሰውነታችሁ በጣም የጻን ልጅ ቆዳ ይመስል በጣም ነው የሚለሰልሰው እንደገና ጽድት ያለ ምንም አይነት ቆሻሻ ላው ላይ አታዩበት ምንም አይነት ጥቁረት አይታይም ሁሉንም ፍቅ አድርጎ ነው ቆሻሻውን ሁሉ የሚያጸዳው እንግዲህ መላ ሰውነቴን ተጠቀምኩት ግን ለእናንተ ያሳየው ያለው እጄን ነው እንደምትመለከቱት እጄ ጥፍሬን ሁሉ በቃ የጻን ልጅ እጅ ነው ያስመሰለው በፊት እንደዚህ ያልነበረም በስራ በጣም ተጎሳቅሎብኝ ነበር ስክራፕ በጣም የተደሰትኩት ደጋግሜ ነው መጠቀመው ከዚህ በኋላ እናንተም ተጠቅማችሁ በውጤቱ ደስተኛ እንደምትሆኑ አልጠራጠርም ፕሊዝ ስሩና ተጠቀሙት በቀጣይ ደግሞ የማመጣላችሁ ለፊታችሁ የምትጠቀሙትን የፊት ስክራፕ ይሆናል ለዛሬ ያመጣውላችሁ የሰውነት ማጽጃ ስክራፕ ይሄንን ይመስላል ዛሬ በሰራሁት ቪዲዮ ላይ ማንኛውም ጥያቄ ካላችሁ በኮሜንት ላይ አስቀምጡልኝ እመልሳለሁ እንዲሁም ሌላ እንድሰራላችሁ የምትፈልጉት ነገር ካለም እንዲሁ ኮሜንት ላይ ጻፉልኝ የምችለውን ይዤላችሁ ለማምጣት ዝግጁ ነኝ ለምን እንደዚህ ጠቃሚ ቪዲዮ እንዲደርሳችሁ ቤቴን ሰብስክራይብ ማድረግ እንዳትረሱ የደውል ምልክቷን በመጫን ሁሌም አዳዲስ ቪዲዮ ስለቅ ቶሎ እንዲደርስላችሁ ማድረግ ትችላላችሁ አሜን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በሌላ በተመሳሳይ ቪዲዮ እስከምንገናኝ ቸር ሰንብቱኝ ቻው